ዛሬ በቴሌግራም በዋትስአፕ ወይም ደግሞ በመሰንጀር የምትልኳቸው የግል ቪዲዮዎችና ፎቶዎች እነዚህን ቼክ ሳታደርጉ የምትልኩ ከሆነ ነገ የህይወታችሁ መጥፊያ ሊሆኑ ይችላሉ። በሚያሳዝን ሁኔታ በጣም ብዙ ወንድሞቻችንና እህቶቻችን አካውንታቸው መጠለፉን ሳያውቁ የግል ምስጢራቸው ሀከሮች ውስጥ በመግባቱ ምክንያት ለከፋ የጭንቀት ህመምና ከዛ አልፎም በጣም ብዙ ሰዎች ህይወታቸው እስከ ማጥፋት ደርሰዋል። ይህ ሁሉ የሚሆነው ግን ተጠልፌ ይሆን ብለው ቀጣይ የማሳያችሁ የአንድ ደቂቃ ጥንቃቄ ባለማድረጋቸው ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ የቻናሌ ቤተሰቦች? ዛሬ በጣም ወሳኝና የብዙዎች ህይወት ሊታደግ የሚችል ወሳኝ መረጃ ይዤላችሁ መጥቻለሁ። ሀከሮች የአንተ ዋትስአፕ፣ ቴሌግራም፣ መሰንጀር እና ኢሞ የሚጠልፉት ከአንተ ገንዘብ ለመጠየቅ ወይም የአንተ ስም ለማጥፋት ሆን ብለው አስበው ነው። ስለዚህ ዛሬ የምናየው ስለ ህይወታችሁ ሰላምና ክብር፣ ከዚህ አልፎ ደግሞ የቤተሰቦቻችሁ ክብር ሳታዋርዱ በዋትስአፕ፣ መሰንጀር፣ ቴሌግራም እና ኢሞ ተጠልፋችሁ ከሆነ መረጃችሁ እንዴት ወደ ሌላ ሰው ስልክ እንደሚሄድ ልታውቁ ይገባል። ይህ ስላችሁ ግን እንዳትደነግጡ፣ መፍትሄው እጃችሁ ላይ ነው። ማን ተደብቆ እየተከታተላችሁ እንደሆነ የምታውቁበት መንገድና የጠላፊው ስልክ እንዴት ሎግ አውት አድርጋችሁ እንደምታባርሩና ዳግመኛ ማንም እንዳይደርስብህ የምታደርጓቸው ጥንቃቄዎች አንድ በአንድ አሳያችኋለሁ። ይህ ቪዲዮ የአንድ ሰው ህይወት ሊያድን ይችላልና ሼር ማድረጋችሁ እንዳትረሱ። አሁን መጀመሪያ ወደ መሰንጀር፣ ቀጥሎ ወደ ዋትስአፕ፣ በመቀጠል ወደ ቴሌግራም፣ በመጨረሻ ደግሞ ኢሞ ተጠልፈን ከሆነ እንዴት እንደምናውቅና እንዴት ማስወጣት እንደምንችል ለእያንዳንዳቸው አፕሊኬሽኖች ማየት ያለብን ሴቲንጎች አሳያችኋለሁ። አሁን ወደ ቪዲዮ። መሰንጀራችን ተጠልፎ ወይስ አልተጠለፈም የሚል ለማረጋገጥ ተጠልፎ ከሆነ ለማውጣት፣ ካልተጠለፈ ደግሞ ቼክ ለማድረግ መጀመሪያ ወደ መሰንጀር አፕሊኬሽን እንገባለን። ከዛ ከታች ያለችው ሜኑ የምትል 3 ሰረዝ ያለባት አንዴ ክሊክ ካደረግናት እንደዚህ ሴቲንግ የሚል ጽሑፍ ያመጣልናል። ከዛ ሴቲንግስ የሚለውን ክሊክ እናደርጋለን። ከዛ ወደ ላይ ስክሮል በማድረግ ከታች ፓስወርድ ኤንድ ሴኩሪቲ የሚል ጽሑፍ አለ። እሷን ክሊክ እናደርጋለን። እሷን ክሊክ ካደረግናት በኋላ እንደገና ወደ ላይ ስክሮል በማድረግ እንደገና ፓስወርድ ኤንድ ሴኩሪቲ የሚለውን ክሊክ እናደርጋለን። ከዛ እሷን ክሊክ ካደረግናት በኋላ እዚህ ጋር where you are logged in የሚለው አንድ ጊዜ ክሊክ እናደርጋለን። ከዛ ወደዚህ ከገባን በኋላ እዚህ ጋር see what device are you using to log in to your account ነው እያለ ያለው። ስለዚህ ምን አይነት ስልክ አካውንታችሁ እየተጠቀመበት እንዳለ ወይም ደግሞ እንደነበረ የምታዩበት ነው ማለት ነው። እየተጠቀመበት የነበረ ሰው ወይም ዲቫይስ ለማወቅ እዚህ ጋር ክሊክ ታደርጋላችሁ። ከዚህ በኋላ እንደምታዩት አካውንት ሎጊን አክቲቪቲ ብሎ እነዚህ ዲቫይሶች ያመጣልናል ማለት ነው። ከዛ እዚህ ጋር ከላይ ያለችው በጎን this device የሚል አረንጓዴ ጽሑፍ ያለባት አሁን እየተጠቀምንባት ያለች የራሳችን ስልክ ናት። እዚህ ጋር ሎጊን ኦን አዘር ዲቫይስ የሚለው ግን እናንተ በሌላ ስልክ የገባችሁበት ማለትም ራሳችሁን የገባችሁበት ስልክ ካለ ችግር የለውም። እናንተ የማታውቁት ሌላ ስልክ እዚህ ጋር ተመዝግቦ ካለ ግን አካውንታችሁ ተጠልፈዋል ማለት ነው። መቼ እንደገባ እና በምን ስልክ የት ቦታ ሆኖ እንደገባ ቀንና አድራሻ አስቀምጠውልናል ማለት ነው። እንደዚህ ብሎ ከጠበቃችሁ እናንተ እነዚህ አካውንቶች ማጥፋት ይኖርባቸዋል። ከዛ እነዚህ ለማጥፋት ወይም ሎግ አውት ለማድረግ እዚህ ጋር ከታች ሴሌክት ዲቫይስ ቱ ሎግ አውት የሚለው እሷን እንጫናለን አንድ ጊዜ። ስለዚህ እንደምታዩት እዚህ ጋር የእናንተ ያልሆነ ዲቫይስ ወይም ልታስወጡት የምትፈልጉትን ዲቫይስ እንደዚህ ሳጥኗን አንድ ጊዜ ክሊክ በማድረግ ከታች ሎግ አውት የሚለውን ክሊክ እናደርጋለን። ከዛ እንደዚህ አር ሹር ቱ ሎግ አውት የሚል እርግጠኛ ናችሁ እነዚህ ዲቫይሶች ለማስወጣት እያለን ነው። እዚህ ጋር እንደገና ሎግ አውት በማለት በእኛ አካውንት የነበረ ሰው በራሱ ያወጣዋል ማለት ነው። ከዛ አሁን እንደገና ለማረጋገጥ ቼክ እናድርገውና መጀመሪያ እንደባለፈው ሴቲንግ ውስጥ ገብተን ፓስወርድ ኤንድ ሴኩሪቲ የሚል እንጫናለን። እንደገና ፓስወርድ ኤንድ ሴኩሪቲ ብለን ከዛ where you are logged in የሚለውን ስንገባ no login for this account on other devices እያለን ነው። በዚህ አካውንት ከናንተ በስተቀር ሌላ ስልክ አልገባም እያለን ነው። አሁን በእኛ አካውንት ሲጠቀሙ የነበሩ ስልኮች በሚገባ አውጥተን ካሁን በኋላ አካውንታችን ከኛ በስተቀር ሌላ ሰው አይጠቀምበትም ማለት ነው። እስካሁን ሀክ ያደረገን ሰው እንዴት እናውቀዋለን የሚለው አይተናል። እንዴት ማስወጣት እንዳለብንም አይተናል። የመሰንጀር አፕሊኬሽን ይሄን ይመስል ነበረ። በቂ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ወደሚቀጥለው እንሄዳለን። ስለዚህ እኔ አሁን ዋትስአፕ ላይ ነኝ ያለሁት። ይቺ ስልክ እኔ የምጠቀምባት ስልክ ናት። ይቺ በግራ በኩል ያለችው ደግሞ የኔ ዋትስአፕን የጠለፍኩባት ስልክ ናት ማለት ነው። ስለዚህ ኩራን ተከታታዮቼ ይህ ስልክ እናንተ ለማስረዳት ብዬ በራሴ ነው በሌላ ስልክ አካውንቴን የጠለፍኩት። ስለዚህ ሌሎች ሰዎች የኛን አካውንት ጠልፈው እንዴት እያንዳንዱ ከሰዎች ጋር የምላላከው ቴክስት ይሁን ቮይስ ይሁን ቪዲዮ ይሁን እንዴት ቤታቸው ቁጭ ብለው ከኛ የሚፈልጉትን ኢንፎርሜሽን እንደሚወስዱ አሳያቸዋለሁ። ለምሳሌ እኔ ወደ ራሴ አካውንት እንዴት ነህ ብዬ እጽፋለሁ። አሁን እየጻፍኩ ነው። ተመልከቱ፣ በአንድ ጊዜ ወደ ሁለታችን አካውንት በአንዴ ነው የሚገባው። ይሄው አሁንም ፎቶ ምልካለሁ። በአንድ ጊዜ ወደ ራሴም ወደ እሱም በአንድ ጊዜ ይገባል ማለት ነው። አሁን የሰው ክፉ ነገር አስበው ለነዚህ ቴክስቶች እኛ ሪፕላይ እንዳደረግን አስመስለው ራሱ ሊመልስላቸው ይችላል። ለምሳሌ
እንዴት ነህ ብሎ ለላክልኝ ሰው እሱ በራሱ በእኛ አካውንት ውስጥ ገብቶ ምን አገባህ ብሎ ሊመልስለት ይችላል። ከዛ ቴክስት ከሚልኩልኝ ሰው ከሁላቸውም ጋር ሊያጣላን ይችላል ማለት ነው። የምላላከው ነገር ምስጢር ከሆነ ደግሞ ምስጢራችን ወስደው ወደ ሌላ ነገር ሊወስደው ይችላል። ስለዚህ ሰው አካውንታችን ጠልፈናል ወይስ አልጠለፈንም እንዴት እንደምናውቅና ተጠልፈን ከሆነ ደግሞ እንዴት እንደምናስወጣቸው ላሳያችሁ። ከላይ ያለችው 3 ነጠብጣብ በመንካት እዚህ ጋር ሊንክ ዲቫይስስ የሚል ሶስተኛ ላይ የተቀመጠው እሷን አንድ ጊዜ ክሊክ እናደርጋለን። ከዛ እሷን ክሊክ ስናደርጋት እንዲህ ብሎ ይመጣል። እንደዚህ ብሎ ካመጣላችሁ አካውንታችሁ ተጠልፈዋል ማለት ነው። እዚህ ጋር ዲቫይስ ስታተስ ብሎ ከታች መቼ እንደገባና በምን ስልክ አድርጎ እንደገባ ያሳየናል። አሁን የኔ አንድሮይድ 10 የሚለው የኔ አካውንትን የጠለፈኝ ሰው ነው። ስለዚህ የእናንተም እንደዚህ ሌላ ተጨማሪ ዲቫይስ እዚህ ጋር ካገኛችሁ ይሄ የእናንተ አካውንት አይደለም ማለት ነው። ስለዚህ ይሄን ስልክ ሎግ አውት ለማድረግ ይችን አንድ ጊዜ ክሊክ ታደርጉትና እንደዚህ ሎግ አውት የሚል ጽሑፍ ያመጣላችኋል። እንደገና ሎግ አውት ስትሉት እናንተ እየተከታተላችሁ የነበረ ሰው እንዴት እንደሚወጣ በሌላኛው ስልክ ተመልከቱት። እንደዚህ በአንዴ ከአካውንታችን ይወጣል ማለት ነው። ስለዚህ ይሄን ሰው ካሁን በኋላ ወደ አካውንታችን አይገባም ማለት ነው። አካውንታችሁ ቼክ ስታደርጉ ልክ እንደዚህ ሊንክ ኤ ዲቫይስ የሚል ጽሑፍ ብቻ ካመጣላችሁ እንኳን ደስ አላችሁ፣ አካውንታችሁ አልተጠለፈም ማለት ነው። እንደዚህ ካመጣላችሁ ደግሞ ተጠልፈዋል ማለት ነው። ልዩነቱ ገብታችኋል። እስካሁን በዋትስአፕ ተጠልፈን ከሆነና ተጠልፈን ከሆነ ደግሞ እንዴት ማስወጣት እንዳለብን አይተናል። አሁን ደግሞ በቀጣይ ወደ እንገባለን ማለት ነው። አሁን ወደ ቴሌግራም በመግባት ሰው ጠልፈን ከሆነ እንዴት እናውቀዋለን፣ እንዴት ደግሞ እንደምናስወጣው አሳያችኋለሁ። መጀመሪያ ወደ ቴሌግራም አፕሊኬሽን እንገባለን። ከዛ በግራ በኩል ያለችው 3 ሰረዝ ክሊክ ስናደርግ ወደዚህ ያስገባናል። ከዛ እንደገና ሴቲንግ የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ ወደ ላይ ትንሽ ስክሮል ታደርጉትና እዚህ ጋር ዲቫይስስ የሚለው ያመጣልናል። እሱንም አንድ ጊዜ ክሊክ እናደርጋለን። ከዛ እንደዚህ ሆኖ ይመጣል ማለት ነው። ስለዚህ ይህ ከላይ የምታዩት ዚስ ዲቫይስ የሚለውን እናንተ እየተጠቀማችሁበት ያለ ስልክ ራሱ ነው ማለት ነው። የእናንተ መሆኑን የምታውቁት እዚህ ጋር የእናንተ ስልክ ስምና እናንተ ያላችሁበት ሎኬሽን ያስቀምጥላችኋል ማለት ነው። እዚህ ጋር እናንተ የማታውቁት ሌላ ዲቫይስ ካለ ግን እዚህ ላይ አክቲቭ ሲዝንስ የሚለውን የስልኩ ስምና የት ቦታ ሆኖ እንደገባ ያሳየናል። እናንተ ይሄን ስልክ የማታውቁት አዲስ ስልክ ከሆነ ቴሌግራማችሁ ሌላ ሰው በሌላ ዲቫይስ እየተከታተላችሁ ነው። እሷን አንድ ጊዜ ክሊክ በማድረግ እሱን ለማስወጣት በታች ካለችው ተርሚኔት ሲዝን የሚለውን አንድ ጊዜ ክሊክ በማድረግ እንደገና ተርሚኔት የሚለውን በመጫን ሙሉ በሙሉ ከአካውንታችሁ ታጠፍታላችሁ ማለት ነው። አሁን እንደምታዩት ከእናንተ በስተቀር ሌላ ስልክ የለም፣ ሁሉም ወጥተዋል፣ የሚከታተላችሁ ሰው የለም ማለት ነው። አሁን ደግሞ ቀጣይ ወደ ኢሞ በመሄድ ሰው ጠልፈን ከሆነ ቼክ ለማድረግና ተጠልፈን ከሆነ ደግሞ እንዴት እንደምናስወጣቸው ላሳያችሁ። መጀመሪያ ወደ ኢሞ እንገባለን። ከዛ የፕሮፋይላችን ምስል ክሊክ ታደርጋላችሁ። ከፕሮፋይላችን ወደ ታች ብለን ሴኩሪቲ ኤንድ ፕራይቬሲ የሚለውን አንድ ጊዜ እንጫናለን። ከዛ ማኔጅ ዲቫይስ የሚለውን እሷንም አንድ ጊዜ ክሊክ ታደርጋላችሁ። ከዛ ወደዚህ ያስገባችኋል። እንደዚህ ብሎ ካመጣላችሁ ወይም አንድ ስልክ ብቻ ካመጣላችሁ አልተጠለፋችሁም። እዚህ ጋር ኦንላይን ዋን የሚል ካመጣላችሁ ችግር የለውም፣ እናንተ ብቻ እየተጠቀማችሁበት ነው ማለት ነው። እዚህ ጋር ኦንላይን ቱ ወይም ከዛ በላይ አካውንት የእናንተ ያልሆነ ስልክ ወይም ሌላ ዲቫይስ ካመጣላችሁ ግን የሚከታተላችሁ ሰው አለ ማለት ነው። እንዴት እንደምታስወጡት ላሳያችሁ። እዚህ ጋር ማውጣት የፈለጋችሁን ስልክ ከጎን ያለችው ቀይ ምልክት አንድ ጊዜ ክሊክ በማድረግ እንደዚህ ዲሌት በማድረግ ሙሉ በሙሉ አውጥተነዋል ማለት ነው። እዚህ ጋር ግን በአሁኑ ጊዜ ኢሞ በራሳችን ፍቃድ ካልሆነ በስተቀር ሰው ሃክ ሊያደርገን አይችልም። ምክንያቱም በአሁኑ ጊዜ ኢሞ ከመግባታችን በፊት ኢሞ በራሱ ወደ ስልካችን ደውሎ እኛ መሆናችን ስለሚያረጋግጥ ሌላ ሰው ወደ ኢሞ አካውንታችን ሊገባ አይችልም። ስለዚህ በኢሞ በኩል ምንም የሚያሰጋ ነገር የለም ማለት ነው። የተከበራችሁ የቻናሌ ቤተሰቦች የዛሬ ቪዲዮውን ይህን ይመስል ነበረ። ቪዲዮውን ከወዳችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን አትርሱ። መልካም ቀን።